ከውጪ ጦርነት የበዛ የጠላት ሴራ፣ በሀገር ውስጥ የብሔር ፖለቲካ፣ የስልጣን ሽኩቻ። ግን ይኸው 3000 ዓመት በጽናት የቆመ የማይሰበር ህዝብ፣ ድንበሯን የማታስደፍር ሀገር ናት። ማማ እንጂ ሞታ አታውቅም ይሏታል። ይሄኛው ሀገር ቤት ላለነው ነው ልብ የሚያሞቅ። በውጪ የሚኖሩ የጀግኖች ልጆቻችንን ማንነት እንንገሮት። ኢትዮጵያዊ አድርጎ ፈጥሮን ጀብዳችን ለጉድ ነው። ፖለቲካው ሴራ፣ የኢኮኖሚ ችግር፣ የኑሮ አለመመቻቸት ከሚወዷት ሀገር ተለይተው እንዲኖሩ ቢያደርጋቸውም ማንነታቸው ተደራድረው ግን አያውቁም። ሲጠየቁ ሀበሾች ነን ነው የሚሉት። አፍሪካዊነታቸውን ጠልተውት ግን አይደለም። መቼስ ከቀንም ቀን ከወርም ወር ከሰውም ሰው አለውና ከሀገርም እንዲሁ ነው። ለአፍሪካ ደግሞ አንድ ያለቻት ይቺው ሀገር ናት። ሁሉ በማይቻልበት ዝቅ ብሎ መኖር ግዴታ በሆነበት ዘመን ዝቅ ያለውን ከፍ የማይቻለውንም ችላ ያሳየች ሀገር ናት። መኖሪያዎት አውሮፓ ወይም አሜሪካ ሊሆን ይችላል። ጥቁር ከነጭ እኩል ሲከበር፣ በአንድ ሲቀርብ፣ በትራንስፖርት እንዲሁም በትምህርት ቤት ነጭ ከጥቁር እኩል ሆኖ ካዩ እድሜ ለሀገሬ እድሜ ለኢትዮጵያ ይበሉ። ኢትዮጵያ ባትኖር ዛሬም በየቲቪው እገሊት ሀገር የተባለች ሀገር ይህን ያህል ባሪያ አስገባች እየተባለ በቢዝነስ ዘገባ ላይ በተዘገበ ነበር። ይሄኛው ከሀገር ውጪ ላላችሁ ነው። ምንም እንኳን ሰላም ቢርቀንም የምንኩራራበት ሀብት ባይኖረንም ከፖለቲከኞቻችን ውጪ ከውጪ የመጣ ጠላት እንድች ብሎ ጨቁኑን አያውቅም። በዛሬው ፕሮግራማችን ኑሮ በኢትዮጵያ እያልን እንጨዋወታለን። እውነታንም አንሸሽግም። ፖለቲካ ውስጥ ባንገባም በየ100 ኪሎ ሜትሩ የሚያባለንን ጦርነት፣ ወዲህ የኢኮኖሚ ውድነት፣ ወዲያ ደግሞ ወጣቱ ህይወቱን ለማሸነፍ የሚሞክርበትን ጥግ እናያለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ አብራችሁን ቆዩ። ክቡራትና ክቡራን ቦሌ ዓለም አቀፍ ኤርፖርት ደርሰናል። ግርማ ሞገሳችን ክብራችን ከዚህ ይጀምራል። አንድ ለእናቱ አፍሪካ የኢትዮጵያ ብቸኛ መግቢያ በር ነው። መቼስ የኢትዮጵያ አየር መንገድ ከአፍሪካ ቁጥር 1 ስለመሆኑ ሰምተዋል። የአፍሪካ ሰማይ ንጉሥ የሚለውንም ተቀጽላ አይረሱትም። ይልቁንስ ያልሰሙትን ወይም በእጅ የያዙት ወርቅ ሆኖቦት ያላስተዋሉትን ዓለም አቀፍ ደረጃችንን ልንነግሮት ነው። የኢትዮጵያ አየር መንገድ በመዳረሻ ቁጥር ብዛት የዓለማችን 4ኛ የአየር መንገድ ነው። ልብ ያድርጉ። ከአፍሪካ ወይም ከሌሎቹ አህጉራት አንጻር ሳይሆን ከቱርክ፣ ከፈረንሳይ፣ ከኳታር አየር መንገድ ቀጥሎ የኢትዮጵያ አየር መንገድ 81 ሀገራት በላይ የሚያዳርስ የዓለማችን 4ኛ የአየር መንገድ ነው። ባለ 4 ኮከብ የሚል ማዕረግ ስያሜም ተሰጥቶታል። ይህ ማለት የአየር መንገዳችን ጥራት አግዝፈን ከምናያቸው ኤምሬት፣ ከቱርኪሽ፣ ብሪቲሽ እና ከኤር ፍራንስ ጋር እኩል ደረጃ ነው ያለው። ጥቂት የሚባሉ የኤስያ፣ አውሮፓ፣ የደቡብና የሰሜን አሜሪካ ሀገራት ኤርፖርትን በብዙ ይበልጣቸዋል። ከአፍሪካ ጋር ካየነውማ ነገሩ የሰማይና የመሬትን ያክላል። በአገልግሎት ጥራት፣ በመዳረሻው ብዛት፣ በሚስተናገደው የሰው ብዛትና በሚያገኘው ጠቅላላ ገቢ ራሱን የቻለ አግራሞት ነው። ይህንን በንጻሬ እናሳያችሁ። አየር መንገዶች በሁለት ዘርፍ ደረጃ ይወጣላቸዋል፣ በጥራትና በግዝፈት። የኢትዮጵያ አየር መንገድ በሁለቱም ለ8 ዓመታት የአፍሪካ መሪ መሆን የቻለ አየር መንገድ ነው። በአየር መንገድ ግዝፈት ሁለተኛ ደረጃ የምትይዘው ግብፅ 8 አውሮፕላኖች፣ 95 መዳረሻ ሀገሮችና በየዓመቱ ከ10 እስከ 1 ሚሊዮን ሰዎችን ያስተናግዳል። የኢትዮጵያ አየር መንገድ ደግሞ በአንጻሩ 108 አውሮፕላኖች፣ ከ155 በላይ መዳረሻዎችና በየዓመቱ ከ19 እስከ 20 ሚሊዮን ሰዎችን ያስተናግዳል። በግብፅ ከሁለት እጥፍ በላይ ልዩነት ማለት ነው። ቢሾፍቱ ላይ ሊገነባ የታሰበው ፕሮጀክት ሲጠናቀቅ ደግሞ በዓለም ያለውን ተጽዕኖ በብዙ ከፍ እንዲል ያደርገዋል። የኢትዮጵያ አየር መንገድ ከአጋር ተቋማት ጋር በመሆን ቢሾፍቱ ላይ ከ35 ስኩዌር ኪሎ ሜትር በላይ ስፋት የሚኖረውን 15.5 ሚሊዮን ዶላር የተበጀተለትን ግዙፍ የአየር መንገድ እያስገነባ ይገኛል። ይህ ፕሮጀክት በሁለት ፌዞች የተከፋፈለ ነው። መጀመሪያው ፌዝ 60 ሚሊዮን ተጓዦችን በ270 አውሮፕላን ማስተናገድ የሚችል 6 ሚሊዮን ዶላር ፕሮጀክት ሲሆን በፈረንጆቹ 2030 ይጠናቀቃል ተብሎ ይታሰባል። ኢትዮጵያዊ ከሆኑ ይህንን እውነት ማወቅ ከአድዋ እኩል የሚያኮራውት ነው።
ከኤርፖርት ወጥተው ወደ አዱ ገነት ለመግባት የሜትር እና የኮንትራት ታክሲዎችን ይመረጣሉ። ታዲያ የ300 ብሩን መንገድ 3000 ብር ከፍለው ከመበላቱ በፊት ዋጋ ይጠይቁ። ሂሳብ ካልተስማሙ ኤርፖርት መግቢያ ላይ የሚኒባስ የታክሲዎችና ባሶችን አገልግሎት መጠቀም ይችላሉ። በጉዞት መሃል የሚያስደንቅ ለውጥ፣ የሚያፈዝ ውበት፣ ከዱባይ ጋር ካልተመሳሰልክ የምትል ሀገር ካዩ እየተገባሁ እንዳይሉ አዲስ አበባ ነው ያሉት። ለነገሩ አይፈረድቦትም። እንኳንስ ከሀገሩ ለ5 እና 10 ዓመታት ርቀው እኛ ለወራት ርቀን ለምናያት እንኳን ጉድ ነው የሚያስብለው። በየሰፈሩ ሰፊ የመኪና የእግረኛና የብስክሌት መንገዶች፣ በብርሃን ያሽቆጠቆጡ ፎቆች መለያዋ ሆነዋል። ፓርኮቿ፣ የወንዝ ዳር ፕሮጀክቶቿና የኮሪደር ልማቶቿ ላያት ሁሉ የምታፈዝ ናት። ምናልባትም የእርሶ ትውስታ ውስጥ ያለችው ሸገር የተቆፋፈረ ጠባብ የመኪና መንገድና ባረጁ ፎቆች የታጠሩ ሰፈሮች እንዲሁም እዛም እዚህም ቆሻሻ የሚጣልባት ከነበረች ታሪክ ተለውጧል። አይኖትንም ሊጠራጠሩ ይችላሉ። የአሁኑ አዲስ አበባ ግን እንኳንስ ባረጁ ቆርቆሮ የታጠሩ ግቢዎች ይቅርና ያረጁ ፎቆችን እያፈረሰች በአዲስ የምትተካ ደፋር ሆናለች። ከሁሉ በላይ ፕሮጀክቱ የሚያልቅበት ፍጥነት ያስገርማል። የሁሉ አቅምና እውቀት የት ነበር ያስብሎታል። ተቆፈረ ብለው ሳይጨርሱ ተጠናቆ ሲመረቅ ያዩታል። ነገራችን ላይ የአዲስ አበባ ለውጥ ለብዙ አፍሪካውያን መማሪያ የሆነ በፓርላማቸው ሁሉ የሚነጋገሩበት ከሆነ ቆይቷል። መገናኛ እስከ ፒያሳ፣ ከቦሌ ሳሪስ፣ ከ4 ኪሎ ካዛንቺስ፣ ከጨርቆስ እስከ ቄራ ብቻ በፈለጉት ወጥተው ቢገቡ በእያንዳንዱ እርምጃው የማይታመን ውበት ያሉ። መግቢያችን ላይ ግን መራራ የሆኑ እውነታዎችን ለማውራት መስማማታችንን ግን አይርሱ። ለነዋሪዎቿ ልነግራችሁ ነው። ከተማዋን ውበት አይተው ከ5 እና 6 ሚሊዮን የሚሆኑ ህዝቦቿን እንዳይገምቱ። አዲስ አበባ እንደ ድሮ የአራሮቹ ሳትሆን የሀብታሞቹ ከተማ ሆናለች። ነዋሪዎቿን በ3 ረድፍ ልንከፍላቸው እንችላለን። የመጀመሪያዎቹ ኑሮ የሰመረላቸው ባለሀብቶች እንላቸዋለን። እነዚህን አንነካም። እንኳንስ ኑሮ ሊያስጨንቃቸው ይቅርና ሰርግ ብለው ሲደግሱ በ10 ሚሊዮኖቹን የሚበጅቱት በአጃቢነት የሚከራዩቸው የመኪኖቻቸው ብዛት ሰፊውን አስፋልት ሞልቶ የትራፊክ መጨናነቅ ያስነሳል። መቼ ሰርግ ውድድር ከሆነ ቆየ። ያለነው ኢትዮጵያ አዲስ አበባ ውስጥ መሆናችንን እንዳይረሱ። በሚያማምሩ መኪኖች የተዋበ ሰርግ በየመንገዱ ሊያዩ ይችላሉ። እነዚህ አይነት ሰዎች ብዛታቸው ትንሽ ነው። በ2025 በወጣ መረጃ መሰረት ኢትዮጵያ ከ2400 በላይ ሀብታሞች አሏት። ሀብታቸውም ከ1 ሚሊዮን ዶላር በላይ ያላቸው ሀብታሞች ናቸው። እነዚህ አብዛኞቹ አዲስ አበባ ዋነኛ መኖሪያቸው ናት። ሁለተኛው ረድፍ ደግሞ መካከለኛ ገቢ ያላቸው በሚል እንጠራቸዋለን። እነዚህ ጥያቄያቸው ከሚበላ ከሚጠጣ ከመኖሪያና ከመጓጓዣ የወጣ ከሞላ ጎደል ከአዲስ አበባ የኑሮ ውድነት ራሳቸውን አውጥተው ኑሮን አሸንፈው የሚኖሩ ናቸው። የሚሰሩትን አያጡም። የኢትዮጵያን ሕዝብ 20 ከመቶውን ያክላሉ። የቀን ትርፋቸው በግምት ከ3 እስከ 10 ሺና ከዛ በላይ ይገመታል። አሁን ወደ እኛ መጥተናል። ሶስተኞቹ እንባላለን ወይም ተአምረኞቹ ሊሉን ይችላሉ። 60 ከመቶውን ህዝብ እንሸፍናለን። ብር ልክ እንደ አባት ዘመድ አይቀርበንም። አማካኝ ደሞዛችን ከ10 ሺህ ብዙም አይዘልም። ወር ወጪያችን ግን 20 ሺህን ይሻገራል። ታምረኞቹ ያስባለንም ይሄ ነው። በማናውቀው አስማት ዛሬም እየኖርን ነው። ደሞዝና ወጪያችንን ሰምተው አለባበሳችንን እንዳይገምቱ። እድሜ ለኢትዮጵያ ታምረት የሀገር ውስጥ ምርት ካልሆነም ቦንዳ ልብሶችን ስንለብስ ላየን ለጉድ ነው። የኪራይ ሰሞን ከአከራይ ጋር ድብብቆሽ፣ በየሱቁ የበዛ ዕዳ፣ በቀን 2 ጊዜ መመገብ እናዘወትራለን። የዚህ አይነቶቹ ዝቅ ብሎ መስራት ሲያልፍም አይነካከንም። ራሳችን ህይወት ይልቅ የሶሻል ሚዲያ ተጽዕኖ ፈጣሪ ታሪካቸው የሚያስጨንቀንን። ስልካችን አይፎን ወይም ቆንጆ ሳምሰንግ ሊሆን ይችላል። ችግሩ ግን ካርድ የምንሞላው ከቴሌ ተበደረን ነው። መንግስት የዜጎችን ህይወት ለማቅለል ብዙ እየሰራ ነው። እኛ ምስክር የምንሆንበትን አንድ ነገር እንንገሮት። ምናልባትም ይህ በሌሎቹ የአፍሪካ ሀገር ቢሆን ኖሮ የቅንጦት ኑሮ ባልነው ነበር።
ነበረ። አዲስ አበባ ውስጥ ግን ልጆችን ማስተማር እንደ በፊቱ አያማርርም። ልጆች ከኬጂ አንስቶ እስከ 12ኛ ክፍል ሲማሩ ዩኒፎርምና ደብተር መንግስት በነፃ ያድላቸዋል። ከ8ኛ ክፍል ያሉ ተማሪዎች ደግሞ ቁርስና ምሳ የሚችላቸው መንግስት ራሱ ነው። ውድና የተከበራችሁ የአንቶልድ ያልተነገረ ቤተሰቦቻችን የዛሬው ፕሮግራማችንን በዚሁ አበቃን። ቀጣይ ስለ የትኛዋ ሀገር እንስራሎት? የትኛዋንስ ሀገር እናስጎብኞት? መልሶትን በሐሳብ መስጫ ቦክስ ላይ ያስፍሩልን። ስለተከታተላችሁን እናመሰግናለን።